ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ ሳብሳብ ማዕበል ፍቅሯ ሳብሳብ ወስዶ ሲያንሳብ ሳብሳብ ማዕበል ፍቅሯ ሳብሳብ የሚያክነፈን እኔስ በወንጌል እንዴት ታፍራለሁ እድሜ ዘመኔን እናገራለሁ እንደ ማዕበል የባህር ሞገድ ፍቅሯ ማርበድበድ ማስጨነቅ ሲወዳ ሆይ ማዕበል ዮሐንስ ወንጌል ላይ ምዕራፍ 14 በቁጥር 6 ላይ ያነበብኩት ለት በከተማው በመንደሩ በአካባቢው በሀገሩ የሞተ ተነስቷል ተብሎ ሲወራ ሆዴ ነለኝ ያለኝ ስም የለኝ የከፍታ ዘመን የብርሃን ሕይወት የሚጨምር ሰላም የሚጨምር ደስታ ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ የክብር ዘመን ነው ከፊቴ ያለው መልካምን አዋጅን ያውጃለሁ ወያልወሰው ወያልከሰን ደካስ አይ ነገር አይወራ ኢየሱስ ሰላምና ደስታ ረፍት ሆነ ቤቴ መዳኔውን ሆነ ሳስገባው ሕይወቴ ወዶ የገባ ሰው ከባህር ከውሃው ዋኝቶ ይውጣው እንጂ ሌላ ማን ሊረዳው ነፃነቴን ላውጅ ከግዞት መውጣቴ በብርሃን ዓለም ካንተ ጋር ነው የተፈጥሮ ቅርጿ ስሞኝ ዘፍቅ ያለው የውቅያኖስ አሳ ምርኮኛ ሆኛለሁ